ለምን ነው ጻድፈሽ የጠራሽ? ምንድነው ፈልጌ ነበር። ለምን ነበር ምቆዳና ሸኮ ሆነ ብዬ ነው እዚህ ነበርኩ። አይ እቺ ጓደኛዬ ነው ወካት እዚህ ወጣ ነበር እሱ ነው እንኳን አለ እና ታገባ ነው ታዲያ ምን ችግር አለው? በቃ ታገባ በቃ ማለት ሁሉም እያገቡ ነው። አንተ ደግሞ ነው ሰርገህ አላገባኝም ትንሽ ነገር አድርገህልኛል ግን በቃ ግዴታ ሰርግ ምናምን ትልቅ ሰርግ እፈልጋለሁ እናንተ ለኔ አምሮ ሳትጨነቅ አይ በቃሽ እንደለው ያለሽ እየተባቀኝ ነው ምንድነው ዋሳ ይፈራል? አዎ ተታለው ከሰው ጋር ምን አገናኘው የለው የሰው የራሱ እየኖረ ነው የራሱ ተሰቆቀው ታውን ትዳልሽ እንዴ ማለት ነው ለዚህ አይደለ እኩል መሆን አንችልም ትችላለሽ ደግሞ በከነሱ ጋር አንድ ማለት እነዚህ አረብ ለሽነ እንትን እንደዚህ መናገርሽ ተገቢ ነው እንዴ አረግልሻለሁ አንድ ቀን ብለህ አይደል እንደዚህ አስቀመጥኩኝ እንጂ ጭራሽ ላታረግልኝ ነው እንዴ አብረን እየኖርን ያለነው ያው ግልሽ አታግሽ እንደ ጎረቤት አረገ እንደዚህ ያገቡ ነው ስንት አመት ነው የምታገስ ስንት አመት ለምን አንድ ሺህ አመት ማታገሽ ምን አንድ ሺህ አመት አንኖርማ እስከ ኖርንበት በጣም ተሰጠን እድሜ አንቺ መታገስ ምረባከ በእድሜ ነው እንጂ ካረጋ አትጨርሽም ከኔ ጋር እየኖርሽ ሁሉም አሁን ምን ጎልሽ ነው አሁን በሰርግ እንደዚህ በቃ ለኔ ክብር ነው ዘመዶቼ ምናምን ተሰርግ ሄዳለ ምን ይልኝ ሰርግ አትደረግልህ ምን አገባሽ ሰው ማለት ነው ወሬ ጆሮ ሰማልኳት ማለት ነው ጆሮ ይስማ ታዲያ አታሳልፊ ዝም ብለሽ ለማሳልፋለሁ ግዴታ እኮ ነው መደገስ ባይ በቃሽ አርግልኝ እኮ አንድ ጉዳይ ነው እኮ አርግልኝ እያልኩ ነው እሱ ደግሞ ቀስ ብሎ ነው የሚሆን አሁን ታውቂያለሽ እኔ ደግሞ ቀስ ብሎ አልፈልግም ለምን ተነስቶ ነው እንደዚህ የምትሆኚ በቃ አልፈልግም ለምን ምክንያት ማለት ከዚህ በፊት አንስቼው አላውቅም ግን በቃ አልፈልግም ደግሞ ነው ምንድነው የማትፈልጊው ሀሳብሽ ምንድነው ሰርግ ደግስ እሱ ቀስ ብዬ ነው ማርግልሽ የሚገባሽ ሌላ ብዙ ነገር የሚያስፈልግሽ ነገር አለ አርግልሻለሁ ቀስ ብዬ ነው ያልኩት እንጂ መቼ ነው ቀስ ብለህ መቼ ነው ጉረቤት ተድማ ምን አገባንና እኛ ከኛ ጋር እናገናኘው እንዴ ጓደኞች ያገባኝ ሳታገቢ መባሉ አስጠላኝ አልኩ ማን ያለሽ በቃ ብዙ ሰው ነው ይወድሻ ገደልጉ ሁሉም ማለት ነው ገደልጉ ነው ይሰማኛል ስሚ እንደዘን አይነት ሰው እኔ እንትን አመራያ ሊናካ አይችልም እኔ ደግሞ አእምሮዬ ነው ከአንድ ሺህ ብዙ አይታጡም እኔ እግዚአብሔር ይመስገን ኩፉ ሰዎች የሉም ብዛት ደና እንደዚህ አይነት የወረደ ያለው ነው እንደዚህ ብለሽ ነው የወረደ አይደለም ትክክለኛ ነው ሐሳቡ በቃ ሴት ልጅ አው ይደግፋቸዋለሁ ሴት ልጅ እስከሆነ ድረስ ወገር ነው ሰር ምን ጎደለብሽ አሁን ሰርግ ምን ያርግልሻል ማለት ነው ሰርግ ክብር እኮ ነው የሚገባሽ ላንቺ አክሽንተና ቀጥተሽ ነው አሁን በቃ ሰርግ በሬ አርደ ሰርግ ፈልጋለሁ ይሄ ለኔ አይገባኝም ዶሮ ገዛልሻለሁ ምን እንተ ስጋምሩ ማረለም በቃ በስርዓት አትቀልድ እየቀለድኩ አይደለም አይ አንቺ እየቀለድሽ እኔም እየቀለድኩ አይደለም እኮ እየቀለድኩ አይደለም ከዛ ድረስ ቤተሰቦቼን ትቼ የመጣሁት እኮ ዝም ብለን እንድታኖረኝ እኮ አይደለም ይሄ ደግሞ በዚህ እንትና ስራሽን ብዬ ምንም እንትን እኔ የማስበው ልተው እኮ ሰርግ በሬ አርደ ትደግሳል ስማኝ ቀለበት የውጭ ወርቅ ፈልጋለሁ ሁሉም ታረጋለህ ምንድነው ይሄ ሀገር ውስጥ ነው አልፈልግም እኔ ደግሞ ለምን በክርም ይሆናል እኮ አይሆንም ይሆናል በወርቅ ነው የሚሆነው ታዲያ ምንድነው ሀሳብሽ ሰርጉንም ደግስ ወርቅም ግዛልኝ አልገዛም ለምንድነው ማትገዛው ግዴታ ካልገዛ ደግሞ ተለያይተን እንኖራለና ምን ችግር አለው
እኛማ አንችልም። በዚህ በአንዳንድ ይሄ ወገደ ተሳሰብ ያላቸው የሞከሩት ደግሞ በዚህ እንደዚህ ማለት ምክር እኮ አይደለም። እኔ ነኝ እኮ አይቼ የተመኘሁት እንጂ ምክር እኮ አይደለም። እንደዚህ እያለኝ ነው ብለኝ እኮ እንደዚህ አይታሰብታል። አገባች ሰው ደግሞ ሲያገባ ወርቅ ምናምን ሲያደርግ እኔ ይሰማኛል። ለምን አንድ ቤት ወርቅ ሙሉ ይዞት አይዞርም? እኔ አንድ ቤት አልጠየቅኩም እኮ አንድ ቤት አልጠየቅኩም። አንድ ቤት ሙሉ ወርቅ አልጠየቅኩም። የሚገባኝን ወርቅ ብቻ ነው የጠየቅኩት። እሱ ደግሞ ቀስ ብዬ ነው ማረግልሽ። ሰዓቱ እና ቀኑ አለው የራሱ ቀን አለው የራሱ ቀን። መቼ ነው የራሱ ቀን? 5 ወልጄ መጫት ከሆንኩ በኋላ ነው ቀኑ። ታዲያ ምን ያርግልሻል? ካልወለድሽ አረችው ከወለድሽ በኋላ አረችው ምንድነው ነው ልዩነት አለው? በቃ ሰው ለምን ስለኔ ያወራል? አንተ በሰዓቱ አታረግልኝም? የራሳቸው ጉዳይ። ታዲያ አንተ በሰዓቱ አታረግልኝም ወይ? ስለማትወደኝ ነው ሲጀመር ይሄን ሁሉ ነገር ማድረግ የማትፈልገው። እንደለራስ ሌላ ምንድን ነገራት አለ? ተናገራ ታዲያ ምን ደስታመጣ ነው? አረተ የማደግሙ ነገር አትናገርም? እና ማደግሙ ወይ አግባኝ ወይ ተለያይተን እንኖር ምን ያደርግልናል? በአንድ እየኖርን ነው ካለን ምን ማለት ነው? አግባኝ ደግሞ በአንድ መኖር ከጀመርንማ እኮ አመት እኮ አለፈ እኮ። አዎ አለፈ። ታዲያ ምን አሁን የሚቀር ምንድን ነው? ጥበስልኝ አላልኩም፣ ታደርግልኝ ነው ያልኩህ። በዚህ ሀሳብ እንዳታነሺ ነገርኩሽ። ከሁለተኛ እንደዚህ አይነት ሀሳብ እንዳታነሺብኝ፣ አታናጂ እንዴ። ለምን ክስላትን ጉዳይ ነው ነገርኩህ ነው። ምንድነው ለዚህ ልትል ነው ከሆነ ደውለሽ ና ያያችሁ እንደዚህ? አዎ ለዚህ ነው። ትልቅ ነገር አይደለም እንዴ ላንተ? አንተም ክብር ነው የጓደኞች ሰርግ ላይ ስትገኝ ሳበላን ከመባል ወርደት ይጠበቃል። ምን በለራስ መብላት ያልፋላችሁ መብላት አይደለም ሰርግ። አንተ መብላት ሊሆን ይችላል፣ እኔ ግን አይደል። መብላት ነው እንዴ ታዲያ? ሰርግ ምንድነው? ሰርግ ምንም ልንገርሽ፣ ምረባክ ላለመደገስ ሰበብ አታብዛ። አለመደገስ አይደለም እኮ ሰበብ አታብዛ። የትኛው ሴት ነች ዛሬ ያለ ድግስ ቤት የምትገባ? አይ ረጅም በይ ወደ ሰርግ ደግሞ ለሰርግ ለምን አትደግስልኝም? ደግሞ ለሰርግ ከምትል እየታለኝ ሰላምሽ እንትን አሁን ማለትሽ ነው። እንደዚህ ሰዓቱ አይደለም አሁን ያልኩሽ ሰዓቱ አይደለም ነው የሰርግ ወቅቱ ነው አሁን። ችግር የለውም ይሁን ሰርግ ነው። የሰርግ ይሁን ታዲያ ምንድን ነው ያው አለመደገስ ምናምን እንትን እኮ ደግስ ሄደ ቤተሰቦች ጋር ሄድና በቃ እንግዲህ ማግባት አለብኝ ብለህ በአንድ እየኖር ነው። ምንድነው ማግባት በአንድ መኖር ብርቅ ነው እንዴ? አዎ ብርቅ ነው። በአንድ መኖር በቃ አለቀ። በቃ ምንድነው አሁን ስለ ሰው አላበላሁም፣ ሰው አልጎልልኝም ወይስ ወርቅ አላረኩም? እዚህ ወርቅ ማድረግ አለብኝ። እዚህ ሰው እያደረገ ነው። ለምንድን ነው ማለት? የለም እያሳለች ነው የለም። አዎ ወርባከ ሁሉ ባላሽ ደገስልኝ በቃ የለም። እኔ ማስበው ሌላ ነበረ። ምንድነው የምታስበው? ቤት ገዝተህ መኪና ገዝተህ ልትሰጠኝ ነው አይደለም? መኪና ሌላ ምንድነው የማላስበው? እስከዛሬ እኮ እንደማላስብ በውጪ አሳየው ግልቤ ያስበው ነበረ። ከምደብቅህ በነግርህ አይሻልህም? ምንድነው ደብቅ ብትናገሩ ይሄንን እንደዚህ ታስያለሽ ብያለሁ። አላስብኩም ነበር። ምን ደግሞ አስባለሁ ታውቃለህ? አንተ ነው እኮ የወረድከው። አንተ ነው የወረድከው። ምን ወርዳለሁ? እኔማ ቀኔ ላንቺ የሚገባሽ አይጠፋኝም። ሰው ነኝ እኮ አስባለሁ እኮ። ቀኑ መቼ ነው? ያየሁ ታገሺ ከመቼ? ስንት ዓመት ልታገስ ደግሞ? ሌላ እንድናገር አታርጊ። መጀመሪያ ምልሽን አዳምጪ። አታናግሪኝ። ካንቺ ምን ያልጠበቀው ነገር ነው ዛሬ አሁን እንደዚህ ነው። ለምንድን ነው የማይጠበቀው? ሰው አይደለሁም እንዴ? ምን ጅብም አላልሽም፣ ሰው ነሽ። እኔ ደግሞ ከማንም በላይ ልትሆንጂ በጣም እጥራለሁ። እንዴ እኮ ከማንም በላይ እንደሆነልህ ቤት ሄድና ቤተሰቦችህ ነግረህ የሆነ ነገር አድርግልኝ ነው። እኔ አድርግልሽ አስራረኩ። ምንድነው እሺ? ምንድነው የሰርግ ጥቅሙ መብላት ብቻ ነው እንዴ? ላንተ መብላት ብቻ ነው? ሌላ በሃይማኖታችን በጣም ትልቅ ያለ እንትን አለ። እሱ ደግሞ ትልቅ የምን በዳቦ ሊሆን ይችላል። ስለ ድግስ ትልቅ ድግስ ስለተደረገ ትልቅ ድግስ በቃ ዲጄ ያለው ዲኮር ያለው ብዙ ነገር ፈልጋለሁ። እንደሱ እኔ በህይወቴ ዋላ በርግጥ ተመኝቼው አላውቅም። አንተ ተመኘው እኮ ነው የተመኘሁት። አለ እኔ የሚመኝ በራሴ አስተሳሰብ ማለት ነው። በቃ የሁለተኛ ዋናው ቁም ነገር ማለት ነው የሁለተኛ ክብር ነው እንጂ ዝም ብለህ ድግስ ስለተደረገ ስለተጨፈረ ምናምን
ይሄ ክብር እኮ ነው። ክብር ነው። ክብር ሌላ ነው አይደል? ሌላ አይደለም። ክብር ሌላ ነው። እንዳትሸወዱ። ክብር ማለት ለምን በዳቦ ብቻ የሃይማኖት አባት አሉን ራሱ እሱ ተረት ነው። ተረት ነው እንጂ ዋናው ድግስ ነው። አፍሽን ያዝ ያታናድኝ እንዴ! ለምን ቦግ ቦግ አትል? ተናገር። በጣም ነው የወረደ ተሰጥተኛለሽ። ይሁን ደግ አረጋሳይ ግን አሁን ትደግሳለህ ወይ? እኔ ከዚህ ቤት እወጣለሁ ወይ አንተ ትወጣለህ ማለት ነው። እኔ ሴት ልጅ ከቤት ውጪ አይደለም። እኔ ከወጣሁ ራሴ እወጣለሁ። ላልመልስልሽ እሄዳለሁ። እንደዚህ አትበይ። እኔ ላንቺ ውጪ አይደለም። ላንቺ ውጪ አይደለም። አዎ እኮ ደግስልኝ ወይ ደግሰህ አብረን እንኑር ወይ ተለያይተን እኔም የሚደግስልኝ ሰው ልፈልግ፣ አንተም ደግሞ የማትደግስላትን ሴት ፈልግ። ይሄን አቆምሽ? አዎ እኔ አይደለም ካንቺ ውጪ ሌላ ሴት እንደ እህትነት እንደ እናት ስላለች ሴት ልጅ ክፉ ልናገርሽ አልፈልግም። አንቺ እያለሽ ደግሞ ሌላ ወደ ሌላ እንዳታስቢ ሌላ ሴት ምናምን አትበይኝ። አንድ ሁለተኛ ከዚህ ቤት ወይ ወጣ ወይ ወጣለሁ የምትይው ነገር ታቆሚያለሽ። አንቺ የትም አትሆኝም። ያን ያህል እንደዚህ የወረደ አስተሳሰብ ካለሽ እንደዚህ ከኔ ለመኖር ከሰለቸሽ እኔ እስከ ለውጥ እስከማመጣ ከዚህ ቤት ራሴ ነው የምጠራሽ። መች ነው ለውጥ የምታመጣው ደግሞ? የሰው ልጅ እኮ በቃ በእንድን አንቺ እንደዚህ አይነት ተሳሰበች ነው እኮ ሰው ወደ ኋላ የሚቀረው እንዴ? ሰውዬ እኔ አንተን ነው እንጂ ተናገርኩት፣ ሌላ ሰው ምን ተናግሬያለሁ? ባሌን ነው የጠየኩ። አግባኝ አለበለዚያ ደግሞ ተወኝ እያልኩ ነው። በአንድ እየኖርን አግባኝ ማለት ተግባቢኝ? አላገባኸኝማ አንተ አጥቂኝ። በቃ አሁን እንትን በጣም ነው ያስጠላሽ አይደል? እኮ እሺ፣ ርቀት ጠብቅ እንዳትጠጋግ። በዚህ አስተሳሰብሽ ካቀርብሽ ከኔ ጋር ማለት በቃ ምን እንትን ካንቺ ለማውራት በጣም እንትን አለ አይደለሽም እንዴ? ትንሽ እንትን ያለሽም እንዴ? ምን አትበይ እኮ ምን የለሽም። ምን ይኖረኝ? ምን ልበልሽ? በቃ አትይኝ። ስሬስ ነው ተለቃቅስ ነው ወይ ወታደር አይደለ? ለቅሶ መሆን ያልከውን አድር። ስራ ጥቼ ነው ለዚህ ታለቅሳኝ እኮ ተንበጫበጫ እንትን እያናደደኝ ነገር እንጂ ምንም ያናደድ ነገር አለው። ሰርግ ደግስልኝ። ይሄ አይሰማም ጆሮ። እጅሽን አርገም ያሁን አፍንጫሽ እንዳልሰብርሽ አታናደኝ። የማለ አፍንጫ ነው ተሰብር ያንቺ ነው እርበክ። ይሄ ጆሮ ከሰማ ሰርግ ኮርኩራው እንደዚህ እንድትመታሽ አታርጊ። አንድ ማንን ነው የምትመታው? የምትናገሪው ወቅ መጀመሪያ እኮ ጆሮ እንደዚህ አድርገው። አይ ከአሁን በኋላ እንዳትደውይልኝ አልመጣልሽ። አይ እንዳልመታሽ ወግሽ እንዳልመታሽ ገሰን አትሳቂ። እንዳልመታሽ ወግሽ ልቀቀኝ። ልቀቀኝ። እንዳልመታሽ ኦኬ ነው። ምን አውቀሽ ነው ትሆኛለሽ? ማለት ምን አውቄ ነው? እግዚአብሔርን ላናድኝ ነው። እግዚአብሔር የፈለግሽው አይደለ? ሰርግ አልፈልግም። ምን በእንደዚህ አይነት ፍራንክ አለ እንዴ? አለ ብዙ አይነት አለ። ፍራንክ አይነቶች ብዙ አሉ። ሰላም ያቆየሽ። ለበድበይ ነው እሺ። ድጋትሽ ቁጭ ብሎ ነው። በጣም አናደድኩት ፋሚሊ። እሱ ምንም አያውቅም ነበረ።
ተመስገን። እንኳንም ተናደድክ። ሁለተኛ እንደዚህ አይነት ቀልድ እንዳትቀልጂ ነገርኩሽ። አይዞህ ብኝ በዚህ አልካስ ምን ቀይ ሰው እኮ ምንም አይችልም። በርበሬ አይችል ቀይ ሰው ወልተሽ በርገር ካርጋበሽ በዚህ አልታረቀሽ። ማርያም ቂጣ ጋግርልሃለሁ። አሁን ቂጣ ምን ያርግልኛል? እኔ እጅሃ ወደ ብዙ ተቀደደኝ هذا معك بزين ده كيف نسي ليه ሰርግ መች ጠይቄህ አውቃለሁ? የምፈልገው ሰርግ አንተ ብቻ ኑርልኝ። በቃ አይዞህ ደግሞ እቺ ከእንደውም ከዚች ወርቋ ብሯ የድሮዋ ታውቃታለሽ? ድሮ እቺ ብር ስለሌለን እቺ ታች ያለች ብሯ የኔ 350 ብር ነው የተገዛችው። ያንተም ስንት ብር? 500 ነው። አዎ ስልክ እየተደዋወልን እያለን ተደራረግናት። ቀለበት ነች እቺ ታችኛው ማለት ነው። የሷ ብር ነች። ብርያ ታው አነ ኦርሽ ላይ خላ ገዚያላ ሳውን እዚያ ገዚያት ላይ ነራ ኦርሽ ላይ ይሄ ደግሞ መጋቢት ለደተይ እዚያ ገዚያት ላይ ኦርሽ ላይ ኻም ነበር በሰው ገዚያ በአርፈይ እዚያ አቡል ገዚያት ላይ እዚያ አቡል ገዚያት ላይ መጋቢት 7 እግር ልትሰራ መጋቢት 6 እቺን ገዛውለት። እሱ ደግሞ የካቲት 21 እቺን አደረክልኝ። እዚህ ላይ በቃ ትናደች። ሰርግ ምናምን አያስፈልግም። እሺ በቃ ወገን በዚህ አመላክ ነው ከኋላ ሆነሽ ነው እንደዚህ ጸጉር ያልተለጥ በእናቴ አይቀርብልን ነው የሚባለው። በቃ ሊልኝ ወደ ስራ በቃ